ይሄኛው በጣም የሚገርም ነገር ነው። የአንድ ሀገር ፕሬዝዳንት ሌላ ሀገር ሂዶ በዛ ሀገር በሚገኝ ፍርድ ቤት ውስጥ ቀርቧል። አሁን የምነግራችሁ ነገር ማለት ነው የቬንዙዌላው ፕሬዝዳንት እና ባልተቤታቸው በአሜሪካ ፍርድ ቤት በሚቀርቡበት ጊዜ እግርና እጃቸው እንደዚህ በሰንሰለት ተጠፍሮ ነው በአሜሪካ ፍርድ ቤት የቀረቡት። በጣም የሚገርም ነገር ነው እና በፍርድ ቤትም በሚቀርቡበት ጊዜ በጣም ብዙ ክሶች ናቸው የቀረቡበት ማለት ነው በፕሬዝዳንቱ ላይ። ከዛ መካከል ከአደንዛዥ ዝውውር ጋር፣ ከሽብር ጥቃት ጋር፣ ከህገ ወጥ ከሆኑ መሳሪያዊ ዝውውሮች ጋር በተያያዘ እነግራችሁ አልችልም። በጣም ብዙ ክሶች ናቸው በፕሬዝዳንቱ ላይ በዛ ፍርድ ቤት የቀረበው ማለት ነው። በዛም ፍርድ ቤት በነበረበት ጊዜ አንድ ሰው ከፍርድ ቤቱ ተነስቶ በስፓኒሽ ቋንቋ ለሰራው ነገር በሙሉ ዋጋ ትከፍላለህ ሲል ፕሬዝዳንት ማዱሮ ላይ ሲጮህ ተሰምቷል። ማዱሮም ወደሱ ዞር ብሎ ቀስ ባለ በስፓኒሽ ቋንቋ እኔ ምንም አይነት ወንጀልን አልሰራሁም፣ አሁንም የሀገር ፕሬዝዳንት ነኝ፣ እኔ የታሰርኩ ፕሬዝዳንት ነኝ በማለት በስፓኒሽ ቋንቋ ሲመልስለትም በፍርድ ቤቱ ተሰምቷል። በጣም ብዙ የሚገርሙ ነገሮች ተፈጥረዋል። እዚህ ጋር እንዴት ልንደርስ እንደቻልን መቼም ታውቃላችሁ አይደለ? ፕሬዝዳንቱ እንዴት አሜሪካ እንደሄዱ ምናምን ከ3 ቀን በፊት ነው በጃንዋሪ 3 የአሜሪካ ወታደሮች ቬንዙዌላ ውስጥ ገብተው የቬንዙዌላን ፕሬዝዳንት ይዘው ወደ አሜሪካ ሄዱት ማለት ነው። በጣም የሚገርም ነገር ነው። በታሪካችን እንደዚህ አይነት ነገር አይተን አናውቅም። አንድ ፕሬዝዳንት ከገዛ ሀገሩ ከገዛ መኖሪያ ቤቱ በወታደሮች ታግቶ ሲወሰድ ማለት ነው። ይሄ ኢማጂን አድርጉት። በጣም እብደት ነው። አይተናናቅም እንደዚህ አይነት ነገር። እናም በዛ ቀን አሜሪካ ወደ 150 የሚሆኑ የጦር አውሮፕላኖችና 200 የሚሆኑ ወታደሮች ናቸው ወደ ቬንዙዌላ የላከችው በዛ ቀን ማለት ነው በጃንዋሪ 3 እና በዛ ቀን ላይ በጣም ብዙ ጥቃቶችን በዋና ከተማዋ ፈጸመች አሜሪካ ማለት ነው። እነዛ ጥቃቶች ግን ማደናገሪያ ነበሩ። የምን ማደናገሪያ መሰላችሁ? ኢላይት ፎርስ የሚባሉ ወይም በስማቸው በሌላ ስማቸው ዴልታ ፎርስ የሚባሉት በጣም ታዋቂ የሆኑት የአሜሪካ ስፔሻል ፎርሶች ፕሬዝዳንት መኖሪያ ቤት ሄደው ነበረ። ሌላ ቦታ ግን ጥቃት ይፈጸም ነበር እና የዛን ነገር መሸፈኛ ነበር ጥቃት በተለያዩ ቦታዎች ስትፈጽም የነበረችው ማለት ነው። እና ይሄን ሁሉ ጥቃት ደግሞ አሜሪካ የፈጸመችው 1 ሰዓት ባልሞላ ጊዜ ውስጥ ነው። ይሄ 1 ሰዓት የምላችሁ ጥቃቱን ቬንዙዌላ ውስጥ የከፈተችበትና ፕሬዝዳንቱን ይዛ የወጣችበት ሰዓት 1 ሰዓት አይሞላም። በዛ በሚያንስ ታይም ነው ይሄን ኦፕሬሽን የፈጸመችው እና በጣም የሚያስገርም ነገር ነው። ይሄ ጥቃት እንግዲህ ዝም ብሎ ድንገት የተፈጠረ ነገር አይደለም። ቬንዙዌላ ላይ ድንገት ሄዳ አይደለም ጥቃት የፈጸመችው። ለወራት ለሚሆኑ ጊዜያቶች ቬንዙዌላን ከባ ምንም አይነት ነዳጅ ከቬንዙዌላ እንዳይወጣ ምንም አይነት ነገር ወደዛች ሀገር እንዳይገባ አሜሪካ ሙሉ ለሙሉ ብሎክ አድርጋ ዘግታ ነበረ ለወራቶች ያክል ማለት ነው። ቬንዙዌላ የሚነሱ ጀልባዎች ላይ ጥቃት ስትፈጽም ነበር በጣም ለብዙ ጊዜያት ማለት ነው። 30 የሚሆኑ ጀልባዎች ላይ ጥቃት ፈጽማለች እና በፈጸመችው ጥቃቶችም ከ100 በላይ የሚሆኑ በዛ ጀልባ ውስጥ የነበሩ ሰዎችም ተገድለዋል። እና ይሄ ነገር ዝም ብሎ የመጣ ነገር አይደለም፣ ለወራት የነበረ ነገር። በዚህ ሰዓትም የቬንዙዌላ ፕሬዝዳንት ሆነው የተሾሙት ዴልሲ ሮድሪጎዝ ሲሆኑ በምስሉ ላይ የምታዩት ማለት ነው የቀድሞ የቬንዙዌላ ምክትል ፕሬዝዳንት ነበረች በማዱሮ ጊዜ ማለት ነው። አሁን ደግሞ የጊዜያዊ የቬንዙዌላ ፕሬዝዳንት ሆና ተሹማል። የአሜሪካው ፕሬዝዳንት ትራምፕም በአዲሷ የቬንዙዌላ ፕሬዝዳንት ላይ ያላቸውን ሀሳብ ተናግረዋል። ከኛ ጋር ማትስማማ ከሆነ ከጎናችን ማትቆም ከሆነ አሜሪካ ጸረ ሆና የምትቆም ከሆነ ማዱሮ የባሰ እጣ ፈንታ ነው የሚገጥማት ሲሉ ተናግረዋል። ይህ በጣም ትልቅ ማስፈራሪያ ነው የአንድ ሀገር ፕሬዝዳንት ማለት ነው። ለማንኛውም የቬንዙዌላ የቀድሞ ፕሬዝዳንት ማለት እንችላለን ማዱሮ በአሜሪካ ፍርድ ቤት ይገኛል። ፍርድ ቤቱ አልቋል። ወደ ማርች 17 ሌላ ቀጠሮ ተዘዋውሯል። በማርች 17 ፍርድ ቤት ይገኛል ማለት ነው። ስለዚህ የሚፈጠሩ ነገሮች በደንብ ለማየት እንሞክራለን። አዳዲስ ነገሮች ሲፈጠሩ ወለኛው ዜና እናልፋለን። በኢራን ተቃውሞ ተቀስቅሷል። ዛሬ ግን ሳይሆን የተቀሰቀሰው ከ11 ቀናቶች በፊት ነው። ይህ ተቃውሞ ሲቀሰቀስ እንደ መጀመሪያ ምክንያት የነበረው በሀገሪቱ ውስጥ የነበረው የኑሮ ውድነት ነው። ኢራን በአመታቶች ውስጥ አይታው በማታውቀው መልኩ በኢኮኖሚ ጉዳት ውስጥ ትገኛለች እና ይሄ ደግሞ በዛ የሚኖሩ ነዋሪዎች ተቃውሞ እንዲቀሰቅሱ አድርጓቸዋል። ለኢኮኖሚ ውድቀቱ በጣም ብዙ ምክንያቶች ሊኖሩ ይችላሉ። ከነዛ መካከል ግን ዋነኛው ምንድነው? የአሜሪካና የተለያዩ ሀገራቶች በኢራን ላይ የጣሉት ማዕቀብ ነው። ይህ ማዕቀብ ሀገሪቱ ኦይል ወደ ተለያዩ ሀገራቶች እንዳትሸጥና ዶላር እንዳታገኝ አድርጓታል። ይሄ ደግሞ የሀገሪቱ ገንዘብ በጣም ዋጋ እንዲያጣና ከዶላር አንጻር በጣም የወረደ ዋጋ እንዲኖረው አድርጓል። ይሄ ደግሞ በኢራን ያሉ ሰዎች ከሀገራቸው ገንዘብ ይልቅ ዶላርን ገዝተው እንዲያጠራቅሙና እንዲያስቀምጡ አድርጓቸዋል። በዚህ ምክንያት በሀገሪቱ ለማንኛውም የተረጋጋ ኢኮኖሚ የለም። በጣም በአመታቶች ውስጥ ታይቶ በማይታወቅ መልኩ ኢኮኖሚ ውድቀት ላይ ትገኛለች ኢራን ማለት ነው። እና በዚህ ምክንያት በተቀሰቀሰው ተቃውሞ 11 ቀናት ውስጥ ብቻ ከ20 እስከ 35 የሚሆኑ ሰዎች ተገድለዋል። በዚህ ተቃውሞ ምክንያት ማለት ነው። ከነዛ መካከል 4 የሚሆኑት ህፃናቶች መሆናቸው ተነግሯል። 2 ደግሞ ፖሊሶች ናቸው እና ሌሎቹ ደግሞ ሲቃወሙ የነበሩት ንጹሃን ሰዎች ናቸው የተገደሉት ማለት ነው። በተጨማሪም ፖሊስ ከ1200 በላይ የሚሆኑ ሰዎችንም ማሰሩ ተነግሯል። ለማንኛውም ይሄ ተቃውሞ በኢራን ውስጥ እጅግ በጣም ከቀን ወደ ቀን እየተባባሰ ይገኛል። በየቀኑ አዳዲስ ነገሮች ሲፈጠሩ ከዚህ ጉዳይ ጋር እናንተ መስማት አለባችሁ ብለን የምናስበው ነገር ሲፈጠር
ቀድመን ለእናንተ እናሳውቃችኋለን። እናንተ ሰብስክራይብ እያደረጋችሁ ቀይዋ ምልክት ከታች እየነካችሁ እስከ ነገ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሁሉ ይግጠማችሁ እላችኋለሁ። እወዳችኋለሁ።